ዛሬ በጣም ወሳኝ የሆነ ጉዳይ ነው የምነግራችሁ። ስለዚህ ይህ ወሳኝ የሆነ ፕሮግራም ብዙዎች እንዲሳተፉበት ሼር ማድረግን እንዳትረሱ። ሰላም አለይኩም ወራህመቱላህ። ዱዓችን ለምንድነው ተቀባይነት ያጣው? አላህ Subhanahu Wa Ta'ala እንማጸነዋለን። ብዙ ሀጃዎች አሉብን። ሀጃዎቻችንን ለአላህ Subhanahu Wa Ta'ala በመናቀርብ ሰዓት መልስ ያጣንበት ምክንያት ምንድነው? ይህ ወሳኝ የሆነ መልእክት ለሁላችሁም ጠቃሚ ስለሆነ ይህን ቪዲዮ ስትጀምሩ ላይክ ማድረግንም እንዳትረሱ። ኢብራሂም ኢብኑ አድሃም የሚባሉ ታላቅ ዓሊም በበስራ ሱቅ አካባቢ እየተዘዋወሩ ባሉበት ሰዓት ላይ ሁሉም ሰዎች ተሳተፉና ወደነሱ አንድ ወሳኝ የሆነን ጥያቄ ጠየቁ። ይህም ጥያቄ መጀመሪያ ላይ ያልኳችሁ ነው። ዱዓችን አላህ Subhanahu Wa Ta'ala ዘንድ ለምንድነው ተቀባይነት ያጣው? ለምንድነው መልስ ያጣው? አላህ Subhanahu Wa Ta'ala ኡድዑኒ አስተጅብ ለኩም፣ እኔን ለምኑኝ እቀበላችኋለሁ መልስም እሰጣችኋለሁ በማለት አላህ Subhanahu Wa Ta'ala ይነግረናል። ነገር ግን እኛ መልስ ያጣነው ለምንድነው ብለው ለኢብራሂም ይነግሯቸዋል። ኢብራሂምም እንዲህ በማለት ይመልሳሉ። ያ አህለ በስራ፣ እናንተ የበስራ ህዝቦች ሆይ ማተት ቁሉቡኩም፣ ልቦቻችሁ እኮ ሙታለች። ፊ ዐሽረቲ አሽያ፣ በ10 ነገራቶች እኮ ልቦቻችሁ ሙታለች። ለዛም ነው ዱዓችሁ ተቀባይነት ያጣው በማለት 10ን ነገሮች መዘርዘር ጀመሩ። አንደኛ عرفتمullah ولم تؤدوا حقه، አላህን አውቃችሁታል ነገር ግን ሐቁን አልተወጣችሁትም በማለት ተናገሩ። ሁለተኛ ቀረእቱም ኪታበላህ፣ የአላህን መጽሐፍ እኮ አንብባችኋል፣ ወለም ተዕመሉ ቢህ፣ በሱ ግን አልተገበራችሁም። ሶስተኛ እደዓይቱም ዓዳወተ ሸይጣን፣ የሸይጣንን ጠላትነት በግልጽ አውቃችኋል እንዲሁም አምናችሁበታል፣ ነገር ግን ወዋፈቅቱሙሁ፣ እሱን ግን ገጥማችሁ አብራችሁ እየሰራችሁ ነው ያላችሁት ሸይጣን ጋር። አራተኛ እደዓይቱም ሑበ ረሱሊላህ ሰለላሁ ዐለይሂ ወሰለም፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን መውደድን ማፍቀርን አው እናፈቅራለን እንወዳለን ብላችሁ ትሟገታላችሁ፣ ነገር ግን ወተረክቱም ሱነተሁ፣ ሱናቸውን ትታችኋል ችላ ብላችኋል። አምስተኛ ቁልቱም ኑሂቡል ጀነህ፣ ጀነትን እንወዳለን ብላችኋል፣ ወለም ተዕመሉ ለሃ፣ ነገር ግን ለጀነት ምንም የሰራችሁት ስራ የላችሁም። ስድስተኛ ቁልቱም ነኻፉ ናር፣ እሳትን እንፈራለን ብላችኋል፣ ወረሃንቱም አንፉሰኩም ቢሃ፣ ነገር ግን በሷ ነፍሳችሁን አሲዛችኋል፣ ወደሷም ነፍሳችሁን እየወሰዳችሁ እያስገባችሁ ነው። ሰባተኛ ቁልቱም አልመውቱ ሐቁን፣ ሞት እኮ እውነት ነው ብላችኋል፣ ነገር ግን ወለም ተስተዒዱ ለህ፣ ለዛ ለሞት እኮ አልተዘጋጃችሁም። ስምንተኛ እሽተገልቱም ቢዑዩቢ ኢኽዋኒኩም፣ በወንድሞቻችሁ እኮ አይብ በጣም ቢዚ ሆናችኋል። ወተረክቱም ዑዩበኩም፣ የራሶቻችሁን አይብ ደግሞ ትታችኋል ችላ ብላችኋል ረስታችኋል። ዘጠነኛ አከልቱም ኒዕመተ ረቢኩም፣ የጌታችሁን ጸጋ እኮ በላችሁ፣ ወለም ተሽኩሩ ለህ፣ ለሱም አላመሰገናችሁም። የመጨረሻውና 10ኛው ደፈንቱም አምዋተኩም፣ ሙታኖቻችሁን ቀብራችኋል፣ ወለም ተዕተቢሩ ቢህ፣ በሱም አልተማራችሁበትም ራሳችሁንም አልገመገማችሁበትም ነገ ሟች መሆናችሁንም አላስታወሳችሁበትም ይላሉ ኢብራሂም ኢብኑ አድሃን። እንግዲህ እነዚህ 10 የሆኑ ነገሮችን ካላደረግን ዱዓችን መድረሱ አለመድረሱ ላይ ፎከስ ማድረግ የለብንም ማለት ነው ወንድም እህቶቼ። እነዚህን 10 ነጥቦችን በአግባቡ ልንተገብራቸው ይገባል። በወሬ ብቻ ሳይሆን በተግባር ብቻ ሳይሆን ደግሞ ውስጣዊ እምነትም ሊኖረን ይገባል። ይህን ካደረግን አላህ Subhanahu Wa Ta'ala ከባሪያዎቹ ማንኛውንም ልመና የማይቀበልበት ምንም ምክንያት የለውም። እንዲሁም በቁርአን አላህ Subhanahu Wa Ta'ala ኢነል ለዚነ የስተክቢሩነ ዐን ዒባደቲ በማለት ይቀጥላል። ከዒባዳዬ እነዛ የሚኩራሩ ሰይድኹሉነ ጀሃነመ ዳኺሪን፣ ጀሃነም እኮ የተዋረዱ ሆነው ሳይገቡ አይቀሩም በማለት ይናገራል። ይህ ማለት ዒባዳ ላይም መጠናከር ይኖርብናል ዱዓችን ተቀባይነት እንዲኖረው ማለት ነው። የአላህ Subhanahu Wa Ta'ala አውሊያዎች ተብለው የሚጠሩ እዚህ ምድር ላይ የአላህ Subhanahu Wa Ta'ala በፍጥነት ዱዓቸውን የሚቀበላቸው የሆኑ አሉ። በነብዩላህ ሙሳ አለይሂ ሰላም ጊዜም ከነዛ ህዝቦች መካከል ዝናብ አልዘንብ ሲል አንድን ሰው ብቻ ነበር አላህ Subhanahu Wa Ta'ala ሰምቶ ዝናቡ እንዲዘንብ ያደረገው። ስለዚህ ዱዓቸው ተቀባይነት እንዲኖረው ዘንድ አላህ ዘንድ አቀራረባቸውም ልዩ ሊሆን ይገባል ማለት ነው። ዱዓችንን አላህ አልሰማ ሆኖ ሳይሆን ሸርጡን እኛ ስላላሟላን ነው። ይህ መልእክት ለብዙዎች እንዲደርስ በድጋሚ ሼር ማድረግን አትርሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ ጠቃሚ የሆኑ ቪዲዮዎችን እንዲደርሷችሁ በየጊዜው የደውል ምልክቷንም በመጫን እንድትሳተፉ እያልን እንጋብዛችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።